በዙፋኑ ንጉሥ አለ በዙፋኑ ይፈርዳል አይፈርድም። ይህንን ቪዲዮ እባካችሁ ኮፒ ሊንክ እና ሼር ያደረጋችሁ ለብዙ ሰው አድርሱ። ስክሪኑን ጫና አድርጋችሁ እስከ መጨረሻ ሰንድ በሉ። ኮሜንት ውስጥ ገብታችሁ ወንጌል ያሸንፋል ብላችሁ ጻፉ። ይህን ቪዲዮ የምትሰራ አንቺ ወይም አንተ ተደብቀ ራስን ሸፍነ ከምትሰራ እንደዚህ እያየን እንኳን ብትሰራ እኛ ምንም አናደርግም። የሚያይ አምላክ ስላለ እኛ ለእግዚአብሔር ጠበቃዎች አይደለንም። የምናመልከው አምላክ ንጉሥ ነኝ ብሎ የሚፎክር ካለ ሳር ለማብላት ጫካ የሚሰድ አምላክ ነው። እነ ናቡከደነፆርን የምናመልከው አምላክ እነ ፈርዖንን በኤርትራ ባህር ላይ ሬሳ ያደረገ አምላክ ነው። የምናመልከው አምላክ ሊጠልቅ እየሄደ ያለውን ፀሐይ እንደገና ማስቆም የሚችል አምላክ ነው። በእሳት ላይ፣ በውሃ ላይ፣ በአንበሳ ላይ ኃይልና ስልጣን ያለው አምላክ ነው። እኛ ለእግዚአብሔር ጠበቃዎች አይደለንም። ነገር ግን በፕሮቴስታንት ተከታዮች ዛሬ በጣም ኮርቼባቸዋለሁ። ምንድነው ካላችሁ ወደ 10,000 የሚጠጋ ኮሜንት አለ። ገብቼ ስመለከተው ከ75% በላይ መልካም ነገር ተጽፏል። በብዛት የተጻፈው ሉቃስ ወንጌል ምዕራፍ 23 ከቁጥር 34 ላይ የተጻፈ ቃል ነው። ምን የሚል ቃል መሰላችሁ? ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ይላል። ከዚህ በላይ ምን የሚያስደስት ነገር አለ? አሁን የተሰራው ሥራ ከሳውል ኃጢአት ምንም አይበልጥም። ሳውል እኮ የክርስቶስ ተቃዋሚ ነበረ። የሚያገለግሉትን አሳዳጅ ነበረ። ወደ ወይን የሚያስገባቸው ነበረ። ነገር ግን ኢየሱስ ካገኘው በኋላ እስከ 13 እና 14 የሚጠጋ መጽሐፎችን የጻፈ ታላቁ ሐዋርያ ሆነ። ምናልባት እግዚአብሔር የራሱ አገልጋይ አድርጎ ሊጠቀምበት ስለሚችል እኛ ምንም አንልም። እግዚአብሔር መሐሪ ነው። ሁላችሁም ኮሜንት ውስጥ ገብታችሁ ወንጌል ያሸንፋል በሉ። ኮፒ ሊንክ እና ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ። ሻሎም